ሰላም እንዴት ናችሁ? ቻናሌን ሰብስክራይብ አድርጋችኋል? የመርሜዶች ታሪክ የምትወዱ ከሆነ ሌላ ታሪክ በቀጣይ ስለምለቅ ሰብስክራይብ በማድረግ የመርሜዶችን ታሪክ በቀላሉ ታገኛላችሁ። ወደ ሰባቶቹ መርሜዶች ታሪክ። ከትልቁ ባህር በታች ውስጥ አንድ ትልቅ ቤተ መንግስት አለ። ይሄ ቤተ መንግስት መሬት ላይ ራሱ አሉ ከሚባሉ ቤተ መንግስት ቢያወዳድሩት እንኳን በትልቀቱም ሆነ በሀብቱ የሚልቅ ነበረ። እዛ ቤተ መንግስት ውስጥ እንቁዎች እንደ ጠጠር ነው የሚታዩት ቢባል ማጋነን አይመስለኝም። ሌላው ቀርቶ የቤተ መንግስቱ ግድግዳ በራሱ የወርቅ ቅብ ነው። መገኛውን በባህር ውስጥ ያደረገው ይሄ ታላቅ ቤተ መንግስት ምድር ላይ ካለው ቤተ መንግስት በብዙ ነገር ነው የሚለየው። ቤተ መንግስቱ የሚመራው በተወዳጁ ንጉስ መርሜዱ ጃንኮክ እና በመርሜዷ ንግስት ኤሚ ነው። በተጨማሪም ይሄ የመርሜዶች ግዛት ባህር ውስጥ ያሉ መርሜዶች ብቻ መሆናቸው፣ ሌላው ባህሩ ከትልልቅ አሳ ነባሪዎች አንስቶ እስከ ትንንሽ የባህር አሳዎች የተሞላና ብርሃን የሞላው ጨለማ የሚባል ነገር የማያውቀው ግዛት ነው። ይሄ የመርሜዶቹ ንጉስ 7 ሴት ልጆች አሉት። እኚህ 7 መርሜዶች ልዕልት ከመሆናቸው በተጨማሪ ባህሩ ሌላ ስጦታንም ለእያንዳንዳቸው ገና እንደተወለዱ አጎናጽፏቸዋል። ከ7ቱ ልዕልት መርሜዶች የመጀመሪያና ታላቅ ለሆነችው መርሜድ ፒዊ የተሰጣት ኃይል ባህሩን የመቆጣጠርና የመጠበቅ ነው። ባህሩ ውስጥ ያለ የትኛውንም ነገር ልዕልቷ መርሜዷ ፒዊ መቆጣጠር ትችላለች። ሁለተኛዋ ልጅ የሆነችው መርሜዷ አይ ደግሞ ባህር ውስጥ ያለ የትኛውን ፍጥረት ማውራት ትችላለች። አሳዎች ጋር፣ ከባህር ኤሌዎች ጋር እናም በተጨማሪ ከትልቁ አሳ ነባሪም ጋር ሳይቀር ልዕልቷ ቁልጭ አድርጋ የባህር ፍጥረታቱን ቋንቋ ማውራትና የመረዳት ስጦታ አላት። ሶስተኛዋ ልዕልት መርሜዷ ኤቫ ብርሃንን በእጆቿ ማመንጨት ትችላለች። ልዕልቷ መርሜዷ ኤቫ ተንቀሳቃሽ አምፖል በሏት። በእጆቿ የሚወጡትን እነዛ ብርሃኖች ጨለማን የሚያባርሩና የባህሩን ገጽታ ወከክ አድርገው የሚያሳዩም ነበሩ። አራተኛዋ መርሜድ ኢሉ ደግሞ የተጎዳ የትኛውንም ፍጥረት የመፈወስ ስጦታ ነው ያላት። ሰውነቱ ላይ ጉዳት የደረሰበት የባህር ፍጥረት ወደ መርሜዷ ኢሉ ጋር ነው መምጣት የሚጠበቅበት፣ ምክንያቱም መርሜዷ ኢሉ ትፈውሰዋለቻ። ይህንን የሚያውቁ የባህር ፍጥረታትም ዶክተራቸው መርሜዷ ኢሉ ጋር መሄዳቸው የተለመደ ነገር ነው። መርሜዷ ኢሉ እያለች የባህር ፍጥረታት በእርጅና ወይም ጊዜያቸው ደርሶ ይሞታሉ እንጂ በሕክምና እጦት ማንም አይሞትም ነበር። አምስተኛዋ መርሜዷ ኢቫ ደግሞ የባህሩ ሞገድ የሚታዘዝላት የሞገዷ ልዕልትም ብለው የሚጠሯት ልዕልትም ነበረች። ስድስተኛዋ መርሜዷ ቤሊ ደግሞ የባህሩን ስሜት ብሶቱን፣ ሐዘኑን እና ደስታውን ማዳመጥ የምትችል መርሜድ ነበረች። ሰባተኛዋና ከሁሉም ትንሿ መርሜዷ ሜያ ደግሞ ከሁሉም የተለየ ስጦታ ነበራት። እሱም ልክ ስትዋኝ በዋኘችበት መስመር የወርቅ ርጋፊዎች በባህሩ ላይ ይታያሉ። የነካችውም ነገር እንደዛው የወርቅ ብናኞችን ያበናል። ከዚህም በተጨማሪ አይኖቿን ስትጨፍን ባህሩ ስሟን ደጋግሞ ሲጠራትም ይሰማታል። 7ቱ መርሜዶች በጣም የሚያስቀና መዋደድ አላቸው። እነርሱ እህትማማቾች ብቻ ሳይሆኑ ጓደኛሞችም ጭምር ናቸው። ጊዜያቸውን በባህር ውስጥ ዋና እየተወዳደሩ ከባህሩ ፍጥረታት ጋር እየተጫወቱ ነው የሚያሳልፉት። ሁሌ ጠዋት የፈርጥ መቀመጫቸው ላይ ተቀምጠው ቀልዶችን እያወጉ እየተሳሳቁ ቀናቸውን ይጀምራሉ። የሁሉም ልደት ለየብቻቸው በታላቅ ድግስ ነው የሚያከብሩት። ከመርሜዶች የአንዷ ልደት የሆነው ቀን ታዲያ በሙዚቃና በደመቀ ዝግጅት የታጀበ ታላቅ ዝግጅት ነው የሚዘጋጀው። ብቻ በጥቅሉ 7ቱ መርሜዶች ሆኑ በባህሩ ውስጥ ያሉ ሁሉ ፍጥረታት ደስተኞችና ሰላማዊ ሕይወትን የሚመሩ ናቸው። ግን በአንዱ ቀን የባህሩ ገጽታ እየተቀየረ መምጣት ጀመረ። ባህሩ በጣም ቀዝቃዛ እየሆነ መምጣቱ ሳያንስ ባህሩ የነበረው ብርሃን እየደበዘዘ መምጣት ጀምሯል። ምክንያቱን ከጠየቃችሁኝ ባህሩ ስምጥ ቦታ ላይ ድሮ አንድ የተሰወረ አንድ ትልቅ መጥፎ አስማት ነበር። ይህ አስማት ለዘመናት ኃይሉ እንዳይወጣ መደረግ ቢችልም
አሁን ግን ጊዜው ስላበቃ ከዚህ በላይ እዛ ስምጥ ውስጥ አይቀመጥም። ይልቁኑ ልክ የተሰወረበት ጊዜ እንዳበቃ ወደ መርሜዶቹ ቤተ መንግስት ወደ ባህሩ ፍጥረት ነው የሚያመራው። ይህንን መጥፎ አስማት ምን ያጠፋው ይሆን? ማንስ ያጠፋዋል? ሰባቱ መርሜዶች በአንድ ላይ አንድ ሆነው ባላቸው ኃይል ካላጠፉት በቀር ለማንም የሚቻል አይደለም። ነገር ግን ይህን ለውጥ መርሜዶቹ ሆኑ የባህሩ ፍጥረታት ማንም አላስተዋለውም ነበር እና ቀስ ቀስ እያለ ይህ መጥፎ አስማት ባህሩን መቆጣጠር ጀምሯል። አንድ ቀን ትንሿ መርሜድ በባህሩ የሆነ ክፍል እየዋኘች የባህሩ ብርሃን ሲጨልምና ያልተለመደ እንግዳ የሆነ ድምፅ ትሰማለች። ነገሩንም ለማረጋገጥ የባህሩን ግድግዳ ስትነካው ባህሩ በሚርበተበት ድምፅ ትልቅ ችግር እንደተጋረጠበትና ፈጥነው መፍትሄ እንዲፈልጉ ይነግራታል። መርሜዷም ይህን ያልተለመደ የባህሩን ድምፅ እና ምላሽ የነገራትም የሚያስደነግጥ ነገር ነበርና የሰማችውን ለእህቶቿ ልታጫውታቸው በፍጥነት እየዋኘች ወደ እህቶቿ ዘንድ አመራች። እኚህ 7 እህትማማቾች መርሜዶችም ሚስጥራዊ መሰብሰቢያቸው ውስጥ ተገናኝተው ስለ ነገሩ ከትንሿ እህታቸው ሰሙ። ባህሩ አደጋ ላይ ነው፣ መፍትሄ እንድንፈልግለት ነግሮኛል። ፈጠን ብለን የሆነ ነገር ማሰብ ይገባናል። በመጀመሪያ ልዕልቶቹ በትንሿ እህታቸው ንግግር ቀልድ ነበር የመሰላቸው እና አይ ሚጢጢ እያሉ ተሳሳቁባት። ዝም ብላ እያለመች ነው ብለው ነበር ያሰቡት። ነገር ግን 6ኛዋ እህትየዋ የባህሩን ስሜት መረዳት ትችል ነበርና አይኖቿን ጨፍና ባህሩን ስትሰማው ባህሩ እጅግ አዝኖና ተከፍቶ ነበር። እናም 6ኛዋ መርሜድ ትንሽየዋ እህታቸው እያለመች ሳይሆን እውነቷን እየተናገረች እንደሆነ ነገረቻቸው። ያኔ ሁሉም መርሜዶች ባህራቸው መኖሪያቸው ላይ እየመጣ ያለውን ያልታወቀ አደጋ አስደነገጣቸው። 7ቱ መርሜዶች ይህንን ነገር ይዘው ወደ ንጉሱ አባታቸው አመሩ። ንጉሱም ልጆቹ የሚሉትን በሚገባ ካዳመጠ በኋላ ስለ ነገሩ እንዲህ ብሎ ነገራቸው። አዎ የኔ ልጆች፣ አንዳንድ እዛ ስምጡ አካባቢ የነበሩ አሳዎች መጥተው ነግረውኛል። ይህ መጥፎ አስማተኛ ባህሩንና ይህንን የመርሜዶች ግዛት ማጥፋት ነው የሚፈልገው። ሁሉንም ነገር ወደ ጽልመት መቀየር ነው የሚፈልገው። የእናንተ አያት ነበረ በታላቅ ኃይል አሳስሮ ወደ ስምጡ የጣለው። ግን በአያታቸው አስማት ይሄ መጥፎ አስማት ታስሮ መቆየት የሚችለው 1000 ዓመት ብቻ ነው። አሁን ደግሞ እሱ ዓመት ዘንድሮ ያበቃል። እንደምታውቁት አያታችሁ አርፏል። ሲሞት ኃይሉን ለ7ታችሁ ነው እንዲከፋፈል አድርጎ ያረፈው። ስለዚህ ይሄ መጥፎ ኃይል ደግሞ በእናንተ ብቻ ነው ሊጠፋ የሚቻለው። የባህሩ ህልውና እናንተ ላይ ነው ብል ይቀለኛል። የ7ቱ መርሜድ እናትም አትጨነቁ፣ ተዋደዱ፣ የማይቻል ነገር የለም። በአንድ ልብ ከተዋደዳችሁ ይህንን መንፈስ ለአንዴና ለመጨረሻ በአንድነት ታጠፉታላችሁ። የባህሩ ዕጣ ፈንታ በእጃቸው ላይ ያለው እነዚህ የ7 መርሜዶች ትልቅ ኃላፊነት ነው የተጣለባቸው። ከቤተሰቦቻቸው ተሰናብተው ከወጡ በኋላ በቀጣይ ምን ማድረግ እንደሚገባቸው ለመነጋገር ተቀምጠው ሳለ ትልቅ የሆነ ወጀብ ባህሩን ያናውጠው ጀመር። በዚህ ወጀብ ብዙ የባህሩ ፍጥረታት ተጎድተዋል። ብዙ የባህሩ ክፍሎችም ልክ መጥፎ አስማት እንደሚፈልገው በጨለማ ተውጠዋል። ይህን ያወቀው ንጉሱ ቤተ መንግስቱን በአስማታዊ መስታወት እንዲከለል አደረገ። ብዙ የመርሜድ ሰራዊቶችንም ከመጥፎ አስማት ንጉሳቸውንና ባህራቸውን ሊጠብቁ ተነሱ። ነገር ግን የመጥፎ አስማት ኃይል እነሱ ከጠበቁት በላይ ነበርና መስታወቱን በአንዴ ነው የሰባበረው። በተጨማሪም የመርሜድ ወታደሮችን በቀላል ነው መርታት የቻለው። በዚህ ሁሉ ጉዳት የደረሰባቸው የባህር ፍጥረታት በባህሩ እዚህና እዚያ ተጎድተው ወድቀዋል። የመፈወስ ኃይል ያላት መርሜዷ አላስችል ብሏት የተጎዳቸውን የባህር ፍጥረት ልትረዳ ከእህቶቿ ተነጥላ ሄደች። ይህን አጋጣሚ የተመለከተ ያመጥፎ አስማት ልዕልቷን ተብትቦ ያዛት። የእህታቸውን መያዝ ያወቁት 6ቱ መርሜዶች ደንግጠዋል። አስማቱን ለማጥፋት የግድ የ7ቱ መርሜዶች አስማታቸውን ማውጣት አለባቸው። ግን አሁን 6 ሆነዋል። እህትማማቾቹ መርሜዶች እህታቸውን ያድኗት ይሆን? ከሆነስ እንዴት? ቀጣዩ ክፍል በፍጥነት እንዲደርሳችሁ
ሰብስክራይብ ማድረግ እንዳትረሱ። ቻው።